ከውርጃ ጋር ተያይዞ ይህን ጥያቄ ልጠይቃችሁ። አንድ ሴት ከቤተሰቧ ምናልባትም ከወንድም ከአባት ከዘመድ እንዲህ አይነት ነገር ሊፈጠር ስለሚችል ማለት እርግዝና ቢፈጠር ምን አርጊ ብላችሁ ትመክሯታላችሁ? ያ ሰው ምን እንዲወስን ምን እንዲያደርግ ትነግሩታላችሁ? ሁለተኛ ደግሞ ሌላ ሰው ሳይሆን እናንተ ከዘመድ ሊሆን ይችላል፣ ከቤተሰብ ሊሆን ይችላል፣ ከአባት ከወንድምና ከተለያየ ሰው የመደፈር አደጋ ቢደርስባችሁ እና እርግዝና ቢፈጠርባችሁ አያርገውና ማለት ነው ምን ታረጋላችሁ? ወይም ደግሞ ምን አይነት ውሳኔ ተወስናላችሁ? ስለዚህ ሁለቱ ተመሳሳይ ሀሳብ ነው፣ ነገር ግን በተለያየ ሲናሪዮ ሲሆን ምን አይነት ውሳኔ እንዲወስን ሰው ታረጋላችሁ? እናንተስ ምን አይነት ውሳኔ ትወስናላችሁ የሚለውን ነገር እንድታውቁ ፈልጋለሁ። አብዛኛው ሰው ለውርጃ ወይም ደግሞ ልጅ ለማስወረድ በጤና ተቋም ሄዶ ሊሆን ይችላል፣ የባህል ሕክምና ሄዶ ሊሆን ይችላል፣ በትክክለኛ ባልሆነው መንገድ ሊሆን ይችላል፣ ራሱን በራሱም ሊሆን ይችላል። ውርጃ በሚያካሄድበት ሰዓት አማራጭ የለኝም ብሎ ስለሚያስብ ያን ነገር ያደርጋል። ውርጃ ትክክል ነው ማለት አይደለም፣ በጣም ትክክል አይደለም። ከሃይማኖት አንጻር፣ ከስነ ልቦናም አንጻር፣ ከብዙ ነገር አንጻር ትክክለኛ ነገር አይደለም። ነገር ግን ያ ሰው ያን ነገር በሚያደርግበት ሰዓት ያደረገበት ምክንያት ምናልባት ወይ ተደፍሮ ሊሆን ይችላል ወይም ደግሞ ከቤተሰቡ ወይም ደግሞ ከራሱ ሪሌቲቭ ሊሆን ይችላል ያበነውና ብዙ ሰዎች ኧረ ውርጃ ሰው እንዴት ይሄን ነገር ያደርጋል እንዴት ትክክል እኮ አይደለም ብሎ ከጠቆመ በኋላ ራሱ ላይ ሲደርስ ግን ያው ምንም ማድረግ አልቻልኩም ብሎ የሚል ሰው ብዙ ሰው ስላለ ነውና እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ኮሜንት ሴክሽን ላይ አሳውቁኝ። ፔስ